በአገራችን የተከሰተው ልንገራችሁ። በጊዜያችን አንድ አባት ልጅ ወለደ። ልጁ አቅመ አዳም ደረሰ። ልጁን ዳረ፣ ለወግ ማረግ አበቃው። አባት እኮ በሱ እሳቤ ሊጦር ነው፣ እንዲንከባከበው ነው፣ በተራው እንዲጦረው ነበረ። ሚስት አባቱን ጠላችበት። ባልየው ደግሞ ሚስትን ወደደ። ሚስት ብላለች፣ አባትህን ከቤት አስወጣልኝ። አለባበሷ አያምርም፣ አነጋገሯ አያምርም፣ አባትህ ይሸታል፣ ይገማል፣ ከቤት አስወጥተህ ጣለው አለችው። ባልዬ ተብዬ ሚስትን ወዷል፣ አባቱን ከቤት አስወጥቶ ለመጣል ወሰነ። ውሻ የሚቀመጥበት ቦታ ላይ ለውሻ የሚሰራ ቤት አይነት ቤት ሰራለት። እዛ ላይ አባቱን ወርውሮ እዛ ላይ እንዲቀመጥ አደረገ። ለውሻ ቁራሽ እንደሚሰጠው ለአባቱ ቁራሽ ይሄድለታል። ለውሻ መጠጥ እንደሚሰጠው ለአባቱ መጠጥ ይሰጠዋል። ልብሱ አይታጸብም፣ ቤቱም አይጠረግም፣ ገላው አይታጠብም። ዘወር ብሎ የሚያየው የለም። አባት እንደ ውሻ ሆነ። አባት ዱር ተጣለ። አባት ተወረወረ። ያ አብደላህ፣ ይህን አይነት ትውልድ ነው ማፍራት የምትፈልገው? የውመ ሚነል አያም ሊአነ አልጀዛአ ሚን ጂንሲል ዐመል። የሰራኸውን ታጭደዋለህ። መልካም ተሰራህ መልካም፣ መጥፎ ተሰራህ መጥፎ ታጭደዋለህ። ወላሂ የሰራኸውን ታገኛለህ። እነዛ ሰዎች ልጅ ይወልዳሉ። ወደዛ ሊሄድ ሲል እናት ያንን ልጅ ትመልሰዋለች። እዛ ቤት እንዳትሄድ፣ ቤቱ ይሸታል፣ ልብሱ ይሸታል፣ ሰውየው ይሸታል፣ ቤቱ አይጠረግ፣ አይጸዳም፣ ትታመምብናለህ እያሉ አባትም ልጅን ይመልሳል፣ እናትም ልጅን ይመልሳል። አባት እንደ ውሻ ተወርውሯል። ያ ልጅ አደገ። አንድ ቀን ወደ አባቱ አባት ዘንድ ሲሄድ አባቱ አንተ ልጄ ሆይ ና እንዳትሄድ አለው። ልጁ ሄዳለሁኛል። ለምንድን ነው የምትሄደው? ነገ አንተ ስታረጅ የማስቀምጥብህን ቦታ ላይ እኔ ወደዛ ሄዳለሁኛል። እንዲህ ብሎት ሄደ። አባቱ ያለበትን ቦታ አይቶ ተመለሰ። የአብደላህ እኛ እናትና አባቶቻችንን የምንጨቁን ከሆን የምንገላመጥ፣ የምንሳደብ፣ የምናንቋሽሽ ክብር ከሌለን እኛ የወለድነው ልጅ ለኛ ክብር አይኖርም። የሚያዋርድ ልጅ ነው የሚሰጥ። አባትህን የምትሳደብ ከሆን የሚማታ ልጅ አላህ ይሰጥህ ይችላል። እናትህን የምታንቋሽሽ ከሆን በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንዴ ደግሞ